ዛሬ የምናወራው ከ23 ዓመት የመካንነት ሙከራ በኋላ ልጅ ስላገኙት ነው። እነዚህ ጥንዶች እንደማንኛውም ጥንድ ወደ መስሪያ ቤታችን መጥቶ ከተመረመሩ በኋላ የሴቷ እንቁላል አነስ ብልም አለ፣ የወንዱ ምርመራ ኖርማል ነው። ግን የማህፀን ቱቦ ዝግ በመሆኑ የአይቪኤፍ ሕክምና ከተመከሩ በኋላ የምክር አገልግሎት ከተደረገ በኋላ አስፈላጊውን ቅድመ ዝግጅትና ሕክምናዎች ከተደረገ በኋላ የአይቪኤፍ ሕክምና ሂደት ውስጥ አለፉ። ከዛ በኋላ እንቁላል ተለቅሞ ከወንዱ ዘር በላብራቶሪ ከተቀናጀ በኋላ የጽንስ መፍጠር ሂደት ተከሰተ። በሶስተኛ ቀን ጽንስ ማስተላለፍ ተደረገና ከ15 ቀን በኋላ እርግዝና ቼክ ሲደረግ እርግዝናው የኤችሲጂው ከ1300 በላይ ሆነ። ከዛ ከ15 ቀን በኋላ የአልትራሳውንድ ምርመራ ሲደረግ ጽንስ መኖርና አንድ ጽንስ መሆኑን ተረጋገጠ። እነዚህ ጥንዶች ከ9 ወር በኋላ ጤናማ የሆነ አንድ ሴት ልጅ ተገላግለዋል። እነዚህን ጥንዶች ልዩ የሚያደርገው አንደኛ የሴቷ እድሜ 43 ዓመት መሆኑና ረጅም ዓመት የቆዩ በመካንነት ሕክምና የተረዱ ጥንዶች ናቸው ማለት ነው። እና እነዚህ ጥንዶች ዛሬ 3 ዓመት አክብረዋል እና ደስተኞች ናቸው። ደውለውም እያናገሩን ነው።